እግዚአብሔር የኔ ንጉስ አለ ንጉሴን በተቀደሰ ተራራዬ በጽዮን ላይ እኔ ንጉሴን ሾምኩ ልጄ ያለው ኢየሱስን ነው ልጄ የሚለው ኢየሱስን ነው ዘንድሮም ብቸኛ ልጁ ኢየሱስ ነው እኛ ልጆቹ ነን አንተ ልጄ ነህ ሲለው አሴቢጎትን በእኔ ውስጥ ያለ ምንም ሳይጎል አንተ ውስጥ አለ አለው እኔ ዛሬ ወልጄሃለሁ ዳዊት የዘመረው ስለ ምንድነው ሪሰሲቴሽን አይደለም ስለ መቀስቀሰል ስለ ሪዘሬክሽን የዘመረው የተኛ ይነቃል ሳይሆን የሞተ ይነሳል ነው አብርሃም ሲያምንስ እንደ ሞተ ሰው ከመቆጠረው ከእኔ አይደለም ያለው ሞቶ ተገንዞ መቃብር የገባውን ሰውዬ ህይወት ሰጥቶ ያወጣዋል የመጀመሪያ አማኝ ነው ሲያምን ምን አመነ የሞተ ይነሳል ተነስቶ እኮ አቅም አረ ያስነሳል ገብቶኛል እኔ ያለ በጭንቅ ነው አንድ የሞተ የሚያስነሱት ብሉ ይኪዳን ሶስቴ ተጋድሞ ምናምን ላይ እግዚአብሔር መጣና ህዝብ አወጣሉ አለ ከመቃብር ባንዴ መቼ ሪዘረክሽን ሊመለከቱት ይመኙ ነበር ሲያዩ አይ ለምን እግዚአብሔር ወልድ ነው ለዘላለም አይተው ተቆ ያዕቆብ ያዩት ከነ ማርያም ጋር የተወለደ ቀን ነው እነሱ ማብሮ ያዩት የዘላለም አምላክ በሰው ውስጥ አድሮ ፍጹም ሰው ነው መጣ ክብር በአርያም ለእግዚአብሔር ለሰው ልጆች ሁሉ ደስታ ማንንም ብድግ ብሎ እኔ ካህን ነኝ ማለት አይችልም ምክንያቱም ክህነት አደባባይ ላይ ቆሞ የሚነገር ንግግር ብቻ ሳይሆን ወደ ቅድስተ ቅዱሳን ተገብቶ በእግዚአብሔር ፊት የሚቆም ጉዳይ ስለሆነ ሰው በእግዚአብሔር ፊት ሲቀርብ እግዚአብሔር ካልመረጠው የትኛውንም ፕሮቶኮል ቢያሟላ መጀመሪያ እግዚአብሔር ካልመረጠው ይሞታል ስለዚህ ማንንም ሰው ሊወስደው አይችልም አለ እግዚአብሔር አይችልም እንዳትሞክሩት እኔ ነኝ መራጭ ብሎ ስለዚህ አሮንን እግዚአብሔር እኔ መርጬዋለሁ ስለዚህ አሮንን አፖይንት አድርጌዋለሁ ይሄንን የክህነት አገልግሎቱን ተሸክመው እንዲያገለግሉ እግዚአብሔር ፈቅዷል ስለዚህ ያንን ላይኔጅ ተከትሎ እግዚአብሔር ይመርጣል ቢያም ሰው ግን የተመረጠ ሆኖ ደግሞ የእግዚአብሔርን መንገድና ህጉን ጠብቆ ካላረገ ደግሞ እግዚአብሔር ያንንም አገልግሎት ዲስኳሊፋይ ያደርጋል አልቀበሉም ይላል አለመቀበሉን የሚያሳየው አገልግሎቱን አልተቀበልኩትም ብሎ ሳይሆን ሰውየው ሞቶ ነው አይቻልም እና እግዚአብሔር ብቻ መርጦ ነው ይሄንን የሚያደርገው በጣም የሚገርማችሁ የዚህ ደብዳቤ ጻፊ በጣም ርቆ ይሄዳል አይደል ይሄንን ሲጽፍ በጣም ርቆ ሄደና ይሄንን ክብር ማንንም ሊወስድ አይገባውም ይልና ጌታ ኢየሱስ ክርስቶስ እንኳን አይደል አሁን ኖርማል ኦርዲነሪ ሆነ እግዚአብሔርን አገለግለዋለሁ ብሎ ሌዋዊ ነኝ ያለ ግለሰብ ብቻ ሳይሆን ከሰማይ እኛን ለማዳን የወረደው ኢየሱስ ክርስቶስ እንኳን ይህንን አገልግሎት ወይንም ይህንን ክብር ለራሱ አልወሰደም እግዚአብሔር ኢየሱስ ክርስቶስን መርጦታል ይለናል አሁን ጌታ ኢየሱስ ክርስቶስ በቃ ማዳን ፈልግ ያለው ብሎ ብቻ አይደለም የወረደው እግዚአብሔር መርጦት ነው ለዚህ አገልግሎት ለዚህ ለክህነት አገልግሎት ኢየሱስ እንኳን በእግዚአብሔር የተመረጠ ነው ብሎ የዚህ ደብዳቤ ጻፊ መመረጥን ኢየሱስ ተመርጦ ነው ይፈን ያዳነን ኢየሱስ ከተመረጠ አሮንማ በጣም መመረጥ አለበት እንዲሁም ክርስቶስ ሊቀ ካህናት የመሆንን ክብር ለራሱ አልወሰደም እኔ ሊቀ ካህን ነኝ ብሎ ብድግ ብሎ አይደለም የመጣው ለራሱ አልወሰደም እግዚአብሔር ነው ይሄንን ክብር የሰጠው ይልና ምን ማስረጃ ታቀርብልናል እኛ እጅ ላይ ካሉት ከቅዱሳት መጻሕፍት ሲሉት በመዝሙር ምዕራፍ 2 ቁጥር 7 ላይ ያለውን ሐሳብ ያመጣል እኔ ግን በተቀደሰው ተራራዬ በጽዮን ላይ የራሴን ንጉስ ሾምው ይላል የእግዚአብሔርን ሕግ አውጃለሁ እርሱም እንዲህ አለኝ አንተ ልጄ ነህ እኔ ዛሬ ወለድኩ ከዛስ ለምነኝ መንግስታትን ርስት አድርጌ የምድርንም ዳርቻ ግዛት እንዲሆነ እሰጣለሁ ብዙ ጊዜ እነዚህን ጥቅሶች ለራሳችሁ ተጠቅማችኋቸው አታውቁም በተቀደሰው ተራራዬ በጽዮን ላይ ንጉሴን ሾምኩ ብላችሁ አታውቁም አሁን ምንድነው አሁን የተቀደሰ ተራራዬ ሆነ ሲል ልቤ ላይ ሾምኩ እግዚአብሔር ነው ንጉሴን ሾምኩ ያለው ባይዘው መዝሙር 2 ላይ ዳዊት አይደለም ንጉሴ ሾመው እግዚአብሔር ንጉሴን አለ እግዚአብሔር የኔ ንጉስ አለ ንጉሴን በተቀደሰ ተራራዬ የጽዮን የእግዚአብሔር ተራራ ነው የዳዊት አይደለም በተቀደሰ ተራራዬ በጽዮን ላይ እኔ ንጉሴን ሾምኩ አለና ከዛስ አንተ ልጄ ነህ እኔ ዛሬ ወለድኩ ያለው ለዳዊት አይደለም ዳዊት ንጉስ ነው ዘማሪ ነው ቀጥሎ ነብይ ነው ስለዚህ ጌታ ኢየሱስ ክርስቶስ መምጣቱን ከዚያ በመስቀል መሞቱንና መነሳቱን ጌታ ኢየሱስ ክርስቶስ ስፔሲፊካሊ ይሄ ቃል የሚጠቀመው ትንሣኤ ላይ ነው ቃሉ ግን እዚህ ምዕራፍ 2 ቁጥር 7 ላይ አንተ ልጄ ነህ አለ አብ ኢየሱስን ነው ያለው
ልጄ ያለው ኢየሱስን ነው። ልጄ የሚለው ኢየሱስን ነው። ዘንድሮም ብቸኛ ልጁ ኢየሱስ ነው። እኛ ልጆቹ ነን። በተናጠል ኢየሱስ ብቸኛ አንድያ ልጅ ኢየሱስ ነው። በምንም እኛ ባይዘው ከዛ ሁለተኛና ሶስተኛ ሆነን ተጋርተን አልገባንም። ሁለተኛ የለውም። ኢየሱስ ብቸኛ ነው። አሴ ቢጎትን እግዚአብሔር ልጄ ብሎ የሚጠራው ኢየሱስና ኢየሱስን ብቻ ነው። እኛ ሲጠራን አንድ ላይ ነው የሚጠራን፣ በተናጠል አይጠራንም። አባቶይ ብለህ ስትንበረከክ ልጆቼ ይላል። ኢየሱስንስ ልጄ ማለት ከባድ ነው ቃሉ አይደል? እግዚአብሔር ልጅ ነው ማለት በአብ ውስጥ ያለ መለኮትነት በሱ ውስጥ አለ ማለት ነው። እኔ ውስጥ የለም። እኔ መለኮት አይደለም ሰው ነኝ። ኢየሱስ ልጅ አንተ ልጄ ነህ ሲለው አሴ ቢጎትን በእኔ ውስጥ ያለ ምንም ሳይጎል አንተ ውስጥ አለ አለው። እኔ ዛሬ ወልጄሃለሁ ወለድኩልና ከዛ ለምነኝ አሕዛብን ለርስት የምድርን ዳርቻ ለግዛት የድነቱን ስራ የሚያመለክት ቃል ነው። ባይዘው ድነትን ነው የሚያመለክተው። አሕዛብን አሁን ለአይሁድና ለእስራኤል ቤት ብቻ ተወስኖ ነው ብሉይ ኪዳን የተቀመጠው። ኢየሱስ ሲመጣ በክርስቶስ ኢየሱስ በኩል እግዚአብሔር ቦርደር ይጥሳል። ሲቲዝንሺፕ ቋንቋ ምናምን ግን ጥልጥል አድርጎ ጥሎ አሕዛብን ለርስት አለው፣ የምድርን ዳር ለግዛት። አሁን ከሆነች ሰርክል ሚድል ኢስት ላይ ካለች እስራኤል ከምትባል አብርሃም ከሚባል ሰውዬ ከጀመረች ይስሐቅና ያዕቆብ ከቀጠሉባት የያዕቆብ ልጆች 12 ነገድ ብቻ ታልፋለህ አንተ ትወጣለህ አለው። ከትንሣኤው በኋላ የድነት ሥራ ከተጠናቀቀ በኋላ የክህነትን አገልግሎትን ፈጽመ እኔ ደምን ሰማይ ከተቀበልኩ በኋላ አሕዛብ ርስት ይሆናሉ። አሕዛብ የወንጌል ተካፋይ የሆነው ከክርስቶስ መስቀል በኋላ ነው። ከክርስቶስ መስቀል በፊት የለንም። በእውነት እንኳን አዲስ ኪዳን ውስጥ መጣን። ብሉይ ኪዳን ለነሱ ራሱ ርቀቱ እንኳን ለኛ እነሱ ራሱ ባይዘው የቅድስተ ቅዱሳን በጣም ሩቅ ነው ለእስራኤላዊ። አሁን ኢየሱስ መጥቶ መስቀል ላይ ሞተና አይሁድና አሕዛብ ለግር ብለን መሃል ገባን። እኩል ተገናኘን። ባይዘው ቅድስተ ቅዱሳን የተገናኘን አይሁድም አሕዛብም ጎልጎል እንዴ መጣ ሲሉን የኢየሱስ ደም። እንደዚህ አይነት ሊቀ ካህናት አለን። እና አንተ ልጄ ነህ የሚለው ቃል ለመጀመሪያ ጊዜ የተጠቀሰው መዝሙር 2:7 ላይ ለመጀመሪያ ጊዜ። ከዛ በኋላ የሐዋርያት ሥራ ምዕራፍ 13 ቁጥር 33 ላይ ምን ይላል? ያው እነ ጳውሎስ ቀጥታ ሲገቡ ለአሕዛብ አይደለም አይደል ቀጥታ የሚሰብኩት። መጀመሪያ ለአይሁድ ይሰብኩና አይሁድ እምቢ ሲሏቸው ወደ ተመረጡት ሄደናል ብሎ ወደ አሕዛብ ሄዳል ጳውሎስ። ባይዙ በጣም ከባድ ሰባኪ ነው። አንፈልግም አንቀበለውም ሲሉ የተመረጡ አሉ ይላል። አሕዛብን በዚህ ደስ አላቸው ይላል። እኛ ማለት ነው የምስራቹ ለእናንተ እንሰብካለን። ከዛ 33 ላይ ኢየሱስንም ከሙታን በማስነሳቱ ለእነርሱ የገባውን ቃል ለኛ ለልጆቻቸው ፈጽመዋል። ይሄውም በሁለተኛ መዝሙር እንዲህ ተብሎ ተጽፏል፣ አንተ ልጄ ነህ እኔ ዛሬ ወለድኩ። ለአባቶቻችን እግዚአብሔር የሰጠው ተስፋ ነበር። አዎ ምን ብሎ ነው የሰጠው ተስፋ? በሁለተኛው መዝሙር ላይ ለአባቶቻችን ተስፋ እግዚአብሔር ሰጥቷል። የእግዚአብሔር ልጅ ይመጣል የሚል የእግዚአብሔር ልጅ ይመጣል ብቻ ሳይሆን እኔ በገባኝ ወይንም የአዲስ ኪዳን አንባቢዎች በገባቸው መጠን ባይሆንም እነሱም ገብቷቸዋል። ዳዊት በእግዚአብሔር መንፈስ ስለሆነ ትንቢቱን የተናገረው በአይምሮ ላይ አውርዶ ማዛመድ ቢከብደውም በተወሰነ መንገድ ግን የመንፈስ ብርሃን አግኝቷል። ለአባቶቻችን ተስፋ ገብቶላቸዋል። ኢየሱስ እንደሚመጣ እንደሚሞት እንደሚነሳ ተስፋ ገብቶላቸዋል። ዳዊት ቁጭ ብሎ በገናውን ይዞ እየዘመረ ቅዱስ መበስበስን የዘንድ በመቃብር አትተውም አለ። ጴጥሮስ ምን ብሎ ነው የሰበከው? የሐዋርያት ሥራ ምዕራፍ 2 ላይ ይህን ቃል ጠቅሶ ወንድሞች ሆይ አለ። መዝሙረ ዳዊትን ሲጠቅስ እናውቀዋለን። እሱን ጠቅስ ሲሉት ወንድሞች ሆይ ንጉሥ ዳዊት እንደሞተ እንደተቀበረ መቃብሩን በመካከላችን አለ። ምስክር ናችሁ እናንተማው። በዛ ዘመን የዳዊት መቃብር የት ጋር እንደነበረ ይታወቃል። ይኸው እኛ መሃል ላይ ያለው መቃብሩ። አሁን ታዲያ ዳዊት እኮ ስለ ራሱ አይደለም የተናገረው ብሎ ስለ ጌታ ስለ ኢየሱስ ክርስቶስ ስጋው እንደማይበሰብስና እግዚአብሔር በሶስተኛው ቀን ከአራተኛው ቀን በኋላ መፈራረስ ይጀምራል በሶስተኛው ቀን እንደሚያስነሳው ሰውየው ነብይ ስለነበር ተንቢዮ ነው። ዳዊት ራሱ በእግዚአብሔር መንፈስ ሆኖ ነው የተነበየው። በአይምሮስ እንዴት ተደርጎ ሊታሰብ ይችላል? አታሰብም። ከሞት ተነስቶ የሚያውቅ የለም። ዳዊት የዘመረው ስለ ምንድነው ሪሰሲቴሽን አይደለም፣ ስለ መቀስቀሰል ስለ ሪዘሬክሽን የዘመረው። የተኛ ይነቃል ሳይሆን የሞተ ይነሳል ነው። መዝሙሩ ምን ማለት መሰላችሁ? አሁን እነ ኤልያስ ሰው ላይ ተጋድመው የሞተ ተነስቶ ያውቃል አይደል? ተመልሶ ሞቷል የተነሳው ሰውዬ። ምክንያቱም ያለ ጊዜው ስለሆነ ተኝቶ ስለሆነ ቀስቀሰውት ነው። ከዛ ሰውዬው ሲጨርስ ተኛ። የዳዊት መዝሙር ግን የተኛ መቀስቀስ ሳይሆን ኢየሱስ ከሞት ይነሳል ማለት ሞት ይሸነፋል ብሎ ነው የዘመረው። አንዳንድ የመጽሐፍ ቅዱስ ክፍሎች ባይዘው በጣም ጠንካራ ናቸው።
አዲስ ኪዳን ላይ አምጥተው ሲያስገቧቸው ብሉይ ኪዳን ላይ የተጻፉበት መጠኑን አንደርስታንድ የምናደርገው ያኔ ነው። ለምሳሌ አብርሃም አመነ ይለናል። ምንድነው ያመነው? ለሙታን ሕይወትን በሚሰጥ ለሙታን ሕይወትን ይሰጣል ብሎ ማመን ምን ማለት ነው? ትክክለኛው የሚጠቀመው ጳውሎስ ሮሜ 4 ላይ የሚጠቀመው የግሪክ ቃል ኔክሮስ የሚል የግሪክ ቃል ነው። ኔክሮስ ማለት እግዚአብሔር ተገንዞ መቃብር የገባውን ያወጣዋል ማለት ነው። አብርሃም ያመነው በራሱ ሰውነትና በሳራ ሰውነት ላይ ነው። አሁን ሳራን ቁጭ አድርጎ ምን ይላታል? ለሙታን ሕይወትን ይሰጣል። እኔና አንቺ መች ሞትን? እንደ ሞተ ሰው ከሚቆጠር ከሞተው ሰው አይደለም የሚለው as good as dead ከሞተ አይሻለም። እሱም ተአምር ነው። አብርሃም ሲያምንስ እንደ ሞተ ሰው ከመቆጠረው ከእኔ አይደለም ያለው። ሞቶ ተገንዞ መቃብር የገባውን ሰውዬ ሕይወት ሰጥቶ ያወጣዋል። ትንሣኤ ሙታንን አንደርስታንድ አደረገ አብርሃም። የሞተ ይነሳል አለ። ከሱ በፊት ተነስቶ የሚያቀለም አገልጋይም የለም። ክርስቲያንም የመጀመሪያ አብርሃም ነው። ባይዘው እግዚአብሔር ራሱ ሲጠራ የአብርሃም ተብሎ ነው የጀመረው። ከዛ በፊት ሬፈረንስ የለውም። የመጀመሪያ አማኝ ነው። ሲያምን ምን አመነ? የሞተ ይነሳል። ተነስቶ እኮ አቅም አረ ያስነሳል። ገብቶኛል ነው ያለ። ኔክሮስ የሚለው ቃል እንደዚህ አንቀላፋ ብድግ ይላል አይደለም፣ ሞት ይሸነፋል ነው። ሕዝቅኤል 37 ላይ ሕዝቅኤል አንደርስታንድ ያደረገው ምንድነው? አሁን የ70 ዓመት ምርኮ ያልቃል ነው አይደል? ትንቢቱ መቃብራችሁን እከፍታለሁ አለ እግዚአብሔር። እግዚአብሔር መቃብራችሁን እከፍታለሁ ብሎ የሞቱት በሕይወት ይኖራሉ ሲል የ70 ዓመት ምርኮ ያልቃል የሚል ገባው እስራኤል። እግዚአብሔር የ70 ዓመት ምርኮ ያልቃል አይደለም እያወራ ያለው፣ ሊትራሊ የሞተ ይነሳል። መቃብር ከፍታለሁ አለና ሕዝብ አወጣለሁ አለ። ባንዴ መቃብር ተከፍቶ ሕዝብ የወጣው ኢየሱስ የተነሳ ጋር ጥርግርግ ብለን ይወጣሉ። በጭንቅ ነው አንድ የሞተ የሚያስነሱት ብሉይ ኪዳን 3 ተጋድመው ምናምን ላይ እግዚአብሔር መጣና ሕዝብ አወጣለሁ አለ ከመቃብር ባንዴ። መቼ? ሪዘረክሽን። የብሉይ ኪዳን አባቶች ባይዘው በእውነት ነው የምላችሁ ኢየሱስ ስላልመጣ ድምቅ ብሎ አልታያቸውም እንጂ አንደርስታንድ አድርገውታል ዲዛይኑን። ትንሣኤ ሙታን እንዳለ በደንብ ገብቷቸዋል። መቼ ነው እንዴት ነው የሚለውም ጴጥሮስ ነገረን። ጴጥሮስ ምዕራፍ 1 ላይ ነው እናንተ ስለምትቀበሉ ስለዚህ መዳን ትንቢት የተናገሩ ነቢያት አለ። የብሉይ ኪዳን ነቢያት እንዴትና በምን አይነት ሁኔታ ሊፈጽመው እንደሚችል አጥብቀው እየመረመሩ ኢየሱስ ከሞት ተነስቶ ለሰው ልጆች ድነት ይታደላል። እንዴት በምን አይነት ሁኔታ ቀጥሉ መቼ እየመረመሩ ሳያዩት እንደዚህ አንደርስታንድ አድርገውታል። ክሊርሊ ግን እንዴ ሳይነኩት ሞቱ። ከዛስ ይሄንን ጉዳይ መላእክቱ ሊመለከቱት ይመኛሉ ይላል። ድነት ሰማ መልአክ አንደርስታንድ አድርጎ ማለት ነው። መልአክ ኢየሱስ ሄዶ ሰው ያድናል ገባቸው። ሊመለክ ይመኛሉ። ተቃል እግዚአብሔር ሰው ሊያድን ነው። አይቆድ እንዴት ሰው ሆኖ ሄዶ ማየት አለብን። ማየት ሊመለከቱት ይመኛሉ። ለምን መሰለ? ኢየሱስ ታዲያ የተወለደ ቀን የሰማይ መልአክ እኮ መጡ ተሰብስበው ክብር በአርያ ለምን አዩዋ ሊመለከቱት ይመኙ ነበር። ሲያዩ ለምን እግዚአብሔር ወልድ ነው ለዘላለም አይተውት እኮ አያውቁም። ያዩት ከነ ማርያም ጋር የተወለደ ቀን ነው። እነሱ ማብረው ያዩት ሰማይ አይተውት አያውቁም። እናት የተሸፋፍነው ነው የሚቆዩት። ለመጀመሪያ ጊዜ እግዚአብሔር ወልድን አዩት። ከኛ ጋር ሁሉ ያዩት ሂዝ ጋድ ኢንካርኔት ሲያደርግና እነሱ አይቶት ባይዘው አየነው ተወልዶ አይደለም። የድነት ሥራ ሊፈጸም ነው። ሊያድን ወረደ። የማይሆን ነገር ሆነ። የማይቻል ተቻለ። የዘላለም አምላክ በሰው ውስጥ አድሮ ፍጹም ሰው ሆኖ መጣ። ክብር በአርያም ለእግዚአብሔር ለሰው ልጆች ሁሉ ደስታ። አይ እግዚአብሔር ክሌም አረጋ አንተ ልጄ ነህ። ማንንም ብሎ ያውቅ ኢየሱስን አለው አንተ ልጄ ነህ እኔ ዛሬ ወልጄሃለሁ። ትንሣኤ ለምን መሰላችሁ? ኢየሱስን ከሞት ያስነሳው አብ ነው። ኢየሱስን ከሞት ያስነሳው እርሱ አሜሪካን ባቸው ኢየሱስን ከሞት ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ሕይወትን ይሰጠዋል የሚል ኢየሱስን ያስነሳው እሱ ኢየሱስን አስነሽ ያለ ማለት ነው። ማን ያስነሳው? አብ። በምንድን ያስነሳው? ሮሜ ምዕራፍ 1 ቁጥር 4 ላይ እንደ ቅድስና መንፈስ ከሙታን በመነሳቱ በኃይል የእግዚአብሔር ልጅ ሆኖ የተገለጠ ኢየሱስ አንተ ልጄ ነህ ዛሬ ወልጃለሁ የእግዚአብሔር ልጅ የተገለጠ ሮሜ 1:4 ከሙታን ሲነሳ ሞትን ድል አድርጎ ብድግ ሲል መመረጡ አለ። አልተወውም፣ ሞቶ አልተወውም። እግዚአብሔር የክህነት አገልግሎቱን ለዘላለም
እንዳደረገው ለማረጋገጣው ከሞት አስነሳው። ሳይሞት ነው የጸለየው። ጸሎቱን የመለሰው ከሞት አስነሳው። ሳይሞት ነው የጸለየው። ይሄ በጣር በምን እያለ ሳይሞት ነው የጸለየው። ጸሎቱን የመለሰው አስነስቶት፣ ከዛ ሞት ከዚህ በኋላ ስለማይቀምስ ለዘላለም ካህን መሆኑን እግዚአብሔር መርጦ ከሞት አስነስቶ እግዚአብሔር አረጋገጠ።